ሰውየው ከቤተሰቡ ጋር ራት እየበላ ሳለ የሆነ እንግዳ ነገር አስተዋለ። እሱና ባለቤቱ የቀረበላቸውን ምግብ በልተው ጨርሰው ነበር። ነገር ግን ልጃቸው የቀረበውን ምግብ በእጁ አልነካውም። በድንገት ልጃቸው ትላንትና መጋዘን ውስጥ የአይጥ መርዝ ይዞ ሲጫወት እንደነበር አባትየው አስታወሰ። የልጁን መደናገጥ አስተውሎ አባትየው የሆነ ችግር እንዳለ ተረዳ። ልጁንም ይዞ ስለ ሁኔታው አወጣጣው። በእርግጥም ልጁ በምግቡ ውስጥ የአይጥ መርዝ እንደጨመረ አመነ። በነገሩ የተደናገጠው ሰውዬ ለሚስቱ ለፖሊስ ስልክ እንድትደውል ነገራት። ልጁ ግን የስልኩን መስመር ቆርጦት ነበር። በዚያው ቅጽበት ሰውየው በአፉ ሙሉ ደም ማፍሰስ ጀመረ። እናትየው ያ ታዛዥ ልጇ እንዲህ ማድረጉን ስታውቅ በድንጋጤ ደነዘዘች። የሥጋ መዘልዘያ ቢላም ይዛ ወደሱ እየሮጠች ሄደች። ነገር ግን ወደሱ ስትቀርብ ከባድ የሆነ የሆድ ህመም ተሰማት። ልጁን በእርግጫ መቷት እናቱን በደረጃው ላይ አንከባለላት። በደረጃው ላይ ስትንከባለልም በያዘችው ቢላዋ ልቧን ወቅታ እንደወደቀች ሞተች። ልጁም የእናቱ አስከሬን ላይ ለረጅም ሰዓት እያፈጠጠ ቆየ። ከዛም በቀስታ በደረጃው ወደታች ወረደ። በወላጆቹ ለዓመታት የታሰረችውን እህቱን ነፃ ለማውጣትም ሲል ከእናትየው ኪስ ውስጥ ቁልፉን አውጥቶ ወሰደ። ሰውየው ከቤተሰቡ ጋር ራት እየበላ ሳለ የሆነ እንግዳ ነገር አስተዋለ። እሱና ባለቤቱ የቀረበላቸውን ምግብ በልተው ጨርሰው ነበር። ነገር ግን ልጃቸው የቀረበውን ምግብ በእጁ አልነካውም። በድንገት ልጃቸው ትላንትና መጋዘን ውስጥ የአይጥ መርዝ ይዞ ሲጫወት እንደነበር አባትየው አስታወሰ። የልጁን መደናገጥ አስተውሎ አባትየው የሆነ ችግር እንዳለ ተረዳ። ልጁንም ይዞ ስለ ሁኔታው አወጣጣው። በእርግጥም ልጁ በምግቡ ውስጥ የአይጥ መርዝ እንደጨመረ አመነ። በነገሩ የተደናገጠው ሰውዬ ለሚስቱ ለፖሊስ ስልክ እንድትደውል ነገራት። ልጁ ግን የስልኩን መስመር ቆርጦት ነበር። በዚያው ቅጽበት ሰውየው በአፉ ሙሉ ደም ማፍሰስ ጀመረ። እናትየው ያ ታዛዥ ልጇ እንዲህ ማድረጉን ስታውቅ በድንጋጤ ደነዘዘች። የሥጋ መዘልዘያ ቢላም ይዛ ወደሱ እየሮጠች ሄደች። ነገር ግን ወደሱ ስትቀርብ ከባድ የሆነ የሆድ ህመም ተሰማት። ልጁን በእርግጫ መቷት እናቱን በደረጃው ላይ አንከባለላት። በደረጃው ላይ ስትንከባለልም በያዘችው ቢላዋ ልቧን ወቅታ እንደወደቀች ሞተች። ልጁም የእናቱ አስከሬን ላይ ለረጅም ሰዓት እያፈጠጠ ቆየ። ከዛም በቀስታ በደረጃው ወደታች ወረደ። በወላጆቹ ለዓመታት የታሰረችውን እህቱን ነፃ ለማውጣትም ሲል ከእናትየው ኪስ ውስጥ ቁልፉን አውጥቶ ወሰደ።